ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ የነበሩት በተደጋጋሚ ከክልሉ መንግስት ይፋዊ አቋም የተለየ አስተያየት ይሰጣሉ በሚል የተገመገሙት ዶክተር መንገሻ ፈንታው ከኃላፊነታቸው መነሳታቸው ተገለጸ። በተለይ በቅርቡ በተለያየ የዜና አውታሮች መነጋገሪያ የነበረው ከኃላፊነታቸው የተነሱት ከፋኖ ጋር ድርድር እየተደረገ ነው በማለት የሰጡት አስተያየት የክልሉን አቋም እንደማያንጸባርቅ ከተገለጸ በኋላ ነው። ዶክተር መንገሻው ፈንታው ለመንግስታዊ አዲስ ዘመን ጋዜጣ በሰጡት ቃለ መጠይቅ የክልሉ መንግስት ግጭትን በሰላም ለመፍታት ከፋኖ ጋር ንግግር እያደረገ መሆኑን መግለጻቸው ውዝግብ አስነስቷል። ይሁንና ይህ አስተያየት የክልሉ መንግስት ይፋዊ አቋም እንደማይወክልና የግል አስተያየታቸው እንደሆነ ተገምግመው ቃለ መጠይቁ ከወጣ ከሰዓታት በኋላ እንዲወርዱ ከኃላፊነታቸው እንዲነሱ ተደርጓል ተብሏል። የዛሀበሻ ምንጮቼ ገለጹልኝ እንዳለው የዛሀበሻ ዘገባም የክልሉ ርዕሰ መስተዳድርን ጨምሮ ከፍተኛ አመራሮች ኃላፊውን የክልሉን አቋም ሳይሆን የግል አስተያየት ነው የምትናገረው በሚል ጠንካራ ግምገማ ሰጥተውባቸው ዶክተር መንገሻ ከዚህ ቀደምም በተለያየ ጊዜያት አወዛጋቢና እርስ በርሳቸው የሚቃረኑ መግለጫዎች በመስጠት ተገምግመዋል። የሰላም ድርድር አለ የሚለው ባለፈው ሳምንት የሰጡት አስተያየት ከዚህ ቀደም ከነበራቸው ጠንካራ ወታደራዊ አቋም በእጅጉ የሚቃረን አስተያየት ነው በማለት ሰጪዎች ተችተዋል። የኢትዮጵያ መከላከያ ሰራዊት በታጣቂዎች ላይ የማያዳግም እርምጃ በመውሰድ ጸጥ ለጥ ያደርጋል የሚል ጠንካራ ወታደራዊ አማራጭ የሚደግፍ አስተያየት ሰጥተው እንደነበር አይዘነጋም። ይህ አስተያየት ከወቅታዊ ሁኔታዎች ጋር እየተለዋወጠ የሚቀርብና ከክልሉ የተቀናጀ አቋም ውጪ የግል አስተያየት መስጠታቸው በተደጋጋሚ ለግምገማና ለትችት እንደዳረጋቸው ይነገራል። በመሆኑም ከኃላፊነት መነሳታቸው የሰላም ንግግርን በራሳቸው ከመናገራቸው ጋር ብቻ ሳይሆን በተደጋጋሚ ከሚሰጧቸው ያልተጠበቁና ከማዕከላዊ አመራሩ ጋር ያልተቀናጀ መግለጫዎች ጋር የተያያዘ መሆኑን ብዙዎች ይስማማሉ። ሆኖም የክልሉ ኮሚኒኬሽን ቢሮ ከኃላፊነት ቢያነሳቸውም በገቢዎች ቢሮ ኃላፊነት ላይ ተመድበዋል። ይህ በእንዲህ እንዳለ የፋኖ አመራሮች በበኩላቸው ከአማራ ክልል መንግስት ጋር ለመደራደር ፍላጎት እንደሌላቸው በተደጋጋሚ ሲገልጹ ቆይተዋል። የክልሉ መንግስት ራሱን የቻለ ውሳኔ ሰጭነት አቅምና ህጋዊ ስልጣን የለውም የሚል አቋም ያላቸው የጎጃም ፋኖ አመራር አስረስ ማረ ዳምጤ ማንኛውም አይነት ድርድር በቀጥታ ከፌዴራል መንግስት ጋር መሆን አለበት በማለት ተናግረዋል። የዛሀበሻ ዘገባም እንደሚገልጸው ከሆነ የዶክተር መንገሻ መነሳት በክልሉ አመራር ውስጥ ግጭትን ለመፍታት በሚያስችሉ መንገዶች ላይ ግልጽ የሆነ ወጥ አቋም አለመኖሩን የመንግስት ቅንጅት መኖር በድጋሚ ያሳያል። ሆኖም የዶክተር መንገሻ ከክልሉ አመራርነት መነሳት ግጭቱን መፍታት በሚያስችሉ መንገዶች ላይ ግልጽ የሆነ ወጥ አቋም አለመኖሩን የመንግስት ቅንጅት ችግር መኖሩን በድጋሚ ያሳየ ክስተት ነው ሲሉ አስተያየት ሰጪዎች ለዛሀበሻ ገልጸዋል። የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትሩ በተገኙበት ነገ መደበኛ ስብሰባውን እንደሚያካሄድ ገለጸ። የኢትዮጵያ ፌዴራል ዲሞክራሲ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትሩ በተገኙበት ነገ መደበኛ ስብሰባውን ያካሂዳል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስድስተኛው የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመኑ ነገ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ተኩል ጀምሮ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ሁለተኛ መደበኛ ስብሰባውን ያካሂዳል። በዚህ መደበኛ ስብሰባው የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ መስከረም 26 2018 ዓ.ም ለኢፌዴሪ ህዝብ ተወካዮች ምክር ቤትና የፌዴራል ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡላቸው ጥያቄዎች ላይ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ይሰጣሉ። ይህን ተከትሎ ምክር ቤቱ የመንግስትን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎ ይጠበቃል። በዕለቱ በሚካሄደው የምክር ቤቱ መደበኛ ስብሰባ በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች እንደሚገኙም ከምክር ቤቱ የተገኘው መረጃ ያመላክታል ሲል ኢትዮ ኤፍኤም ዘግቧል። ወራት የቀሩት ቀጣዩ አገራዊ ምርጫና የፖለቲካ ፓርቲዎች ስጋት። ባለፈው ሳምንት የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው አገራዊ ምርጫ ግንቦት 24 2018 እንደሚካሄድ ጊዜው
ባለፈው ሳምንት የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገራዊ ምርጫ ግንቦት 24 2018 እንደሚካሄድ ጊዜያዊ የጊዜ ሰሌዳ አውጥቶ ለውይይት አቅርቧል። ምርጫ ቦርድ ሰኞ ጥቅምት 10 2018 ከፖለቲካ ፓርቲዎች ጋር ባደረገው ዝግ ስብሰባ የዘንድሮ ምርጫን ለማካሄድ የያዛቸው እቅዶች በጊዜያዊ የጊዜ ሰሌዳ አስቀምጧል። የፖለቲካ ፓርቲዎች ስጋት ባለፈው ሳምንት የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገራዊ ምርጫ ግንቦት 24 2018 እንደሚካሄድ ጊዜያዊ የጊዜ ሰሌዳ ለውይይት አቅርቧል። ምርጫ ቦርድ ሰኞ ጥቅምት 10 2018 ከፖለቲካ ፓርቲዎች ጋር ባደረገው ዝግ ስብሰባ የዘንድሮ ምርጫ ለማካሄድ የያዛቸው እቅዶች በጊዜ ሰሌዳ መሰረት አስቀምጧል። ረቂቅ የጊዜ ሰሌዳ ምርጫ ጽሕፈት ቤቶች ከማደራጀት ጀምሮ እስከ ምርጫ ውጤት ማሳወቂያ ድረስ ያሉትን ተግባራት የሸፈነ ነው። ይህም የምርጫ አስፈጻሚዎች ምልመላዎች ይካሄድበታል። ከጥቅምት 17 ጀምሮ የምርጫው አጠቃላይ ውጤት ይፋ ይሆንበታል ብሎም እስካቀደበት ሰኔ 30 ድረስ የሚዘልቅ ነው። ቦርዱ የፖለቲካ ፓርቲዎችን ጋብዞ የነበረው በዚህ ረቂቅ የጊዜ ሰሌዳ ላይ ውይይት ለማድረግ አልሞ የነበረ ቢሆንም ከፓርቲዎች የቀረበውን የጊዜ ሰሌዳ ወደ ጎን በማለት ጠንካራ ሀሳቦችን አስተናግዷል። ፓርቲዎቹ ከረቂቅ የጊዜ ሰሌዳ በፊት የሚቀድመው ሌሎች መልስ የሚሹ አንገብጋቢ የሰላምና የጸጥታ ጉዳዮች መኖራቸውን አንስቷል። ይህም በግማሽ ቀን ለማጠናቀቅ ታቅዶ የነበረው ስብሰባ ሙሉ ቀን እንዲወስድ ምክንያት ሆኗል። ቦርዱ ያቀረበው መወያያ አጀንዳም አቅጣጫውን ለውጦ በአብዛኛው በአገሪቱ ባለ የጸጥታ ችግር ላይ ያጠነጠነ እንደነበረ ቢቢሲ ያነጋገራቸው የፖለቲካ ፓርቲ አመራሮች ገልጸዋል። ስብሰባው በቦርዱና በፖለቲካ ፓርቲዎች መካከል የተካሄደ ሳይሆን የጸጥታ አካላት የሚወያዩበት ይመስል ነበር ብለዋል አንድ ተሳታፊ ስለነበረው ሁኔታ ለቢቢሲ ሲናገሩ። በውይይቱ ላይ የተሳተፉ አንድ የፖለቲካ አመራር እንደተናገሩት በርካታ የፖለቲካ ፓርቲዎች ውይይቱን የተካፈሉ ሲሆን ወደ 40 የሚደርሱ ተናጋሪዎች ሀሳብ ሰጥተዋል። አብዛኛው የተሰነዘሩ ሀሳቦች መጪውን ሀገራዊ ምርጫ ለማካሄድ አስቻይ ሁኔታዎች አለመኖር ላይ ያተኮረ ሲሆን አገሪቱ አሁን ያለችበት ሁኔታ ምርጫ ቦርድ ያወጣው ጊዜ ሰሌዳ ለማሳካት እንደማይቻል ተሳታፊዎች ስጋታቸውን ገልጿል። በመሆኑም ከምርጫው በፊት ወሳኝ የሆነው የአገሪቱ ጸጥታ ችግር መስተካከል ያለባቸው ሌሎች ጉዳዮች እንዳሉ ፓርቲዎች አስምረውበታል። ፓርቲዎች ያነሷቸው ስጋቶች አወዛጋቢ ከነበረውና የግጭት መካረር መነሻ ከሆነው 6ኛው ሀገራዊ ምርጫ አስቀድሞ ሲነሱ የነበሩ ናቸው። ከአንድ የስልጣን ዘመን በኋላ በአዳዲስ አካባቢዎች ግጭት ተቀስቅሶና በአገሪቷ ውስጥ ያለው የጸጥታ ችግር ሳይፈታ የዚህ ዓመቱ ምርጫ ወራቶች ዕድሜ ቀርቶታል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ሊቀመንበር የሆኑት ዶክተር ራሄል ባፌ ምርጫ ቦርድ ለውይይት ያቀረበው ሀሳብ ቦርዱና ፓርቲዎች የተለያየ ክፍለ ዓለማት ላይ ሆነው ነው ወይ የሚል ጥያቄ የፈጠረ ነበር። በአማራ በኦሮሚያና በትግራይ ክልሎች ግጭት ባለበት በሌሎች አካባቢዎች የሰላም እጦት በሚታይበት ህዝቡ ለ5 ዓመት የሚመራው መሪ ይመርጣል ተብሎ የጊዜ ሰሌዳም እስከ ማውጣት መደረሱ እንዳስገረማቸው ዶክተር ራሄል ባፌ ተናግረዋል። በሕይወት የመኖር መብቱ ያልተረጋገጠለት ብዙ ዜጋ ነው ያለው። ሌላው ቀርቶ ውሃ መቅዳት፣ እንጨት ለመልቀም ደህንነት የማይሰማው ህዝብ ነው ያለው ያሉት ዶክተር ራሄል ባፌ ምርጫው ከመካሄዱ በፊት ቅድሚያ ተሰጥቶ ሊስተካከል የሚገባው ጉዳይ ብዙ ነው። የእናት ፓርቲ የውጭ ግንኙነት ኃላፊ ጌትነት ወርቁም ከዚህ የተለየ ሀሳብ አይደለም ያላቸው። ከፍተኛ የምክር ቤት መቀመጫ የሚይዙት ክልሎች በግጭት ውስጥ አሊያም በጦርነት ማግስት ላይ መሆናቸው የጠቀሱት አቶ ጌትነት ይህ በሆነበት ሁኔታ ከ50 በላይ ውጤቶችን አምጥቶ ህጋዊ መንግስት መመስረት ይቻላል የሚል እምነት እንደሌላቸው ገልጿል። በአማራና በኦሮሚያ በትግራይ ያለው አለመረጋጋትና ግጭት በሌላውም አካባቢ ተጽዕኖ እንደሚያሳድር በመግለጽም በመላው ሀገሪቱ ሰላም እንዳለ ማሰብ አይቻልም የሚሉት ሐሳቦችን መንሰንዘራቸውን አቶ ጌትነት ተናግሯል። የባለፈው ምርጫ መንግስት የላችሁም ከሚባል የሚያነክስ መንግስት ይኖረን በሚል ብልጽግናን ተሸክመን ያለነው ያሉት አቶ ጌትነት በዘንድሮ ምርጫ ይህ እንዲደገም እንደማይፈልጉ ፓርቲያቸውን ጨምሮ በርካቶች ጽኑ አቋም እንዳላቸው አንጸባርቀዋል ብሏል። ምርጫ ቦርድ ገለልተኛ ሆኖ ነፃና ፍትሃዊ ምርጫ ማካሄድ ካልቻለም በ2019 አገር ላይኖር ይችላል የሚል ስጋቶች መነሳታቸውን አቶ ጌትነት ጠቅሰዋል። አገሪቱ ያለችበት ሁኔታ እንደሚያሳስበው በተለያየ ጊዜ ባወጣ መግለጫ መግለጹን ያስታወሰው የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ ጸሐፊ አቶ ዋሲሁን ተስፋዬም ከምርጫው በፊት መቅደም ያለባቸው ጉዳዮች እንዳሉ ያምናሉ። የመላ ኢትዮጵያ አንድነት ድርጅት መኢአድ የህዝብ ግንኙነት አቶ ታጠቅ አሰፋ የአገሪቱ ሰላም ባልተረጋገጠበት ሁኔታ የስሙላ ምርጫ ማካሄድ የመራጩን ህዝብ ፍላጎት ያላሟላና መብትን የነፈገ ነው የሚሆነው ብለዋል። ከሰላምና ጸጥታ ጉዳዮች በተጨማሪ በሂደት ላይ ያለው ህገ መንግስታዊ ጉዳዮችን ጨምሮ በርካታ ጥያቄዎች የቀረቡበት ሀገራዊ ምክክር ኮሚሽን
ጥረቶች ባልተቋጨበት ሁኔታ ምርጫ እንዴት ሊካሄድ ይችላል የሚል ስጋቶች ተነስተዋል። በቅርቡ በጀርመን ድምጽ ራዲዮ ዘጋቢዎች ፈቃድ መከልከላቸውን የጠቀሱት የእናት ፓርቲ አመራሮች ጋዜጠኞች በሚሳደዱበት ገለልተኛ የሆኑ ሚዲያዎች እንዳይዘግቡ እየተከለከሉ ባሉበትና ነፃ ሚዲያ በሌለበት ምርጫ ማካሄድ ፈታኝ ነው ብለዋል። አቶ ጌትነት ከምርጫው በፊት የታሰሩ ፖለቲከኞች መፈታት እንዳለባቸው ተናግረዋል። ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን።